በጣም እንቅስቃሴ ያለበት ሰፈር ላይ እንግዲህ የንግድ ሱቆችን በመሸጥ ላይ እንገኛለን። ተመልካቾቻችን እንደምንከርማቸዋል ዛሬ የምንገኘው አያት ሪል ስቴት ላይ ነው። አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል ሲኤምሲ ሚካኤል ጀርባ ጋር ያለው ሳይታችን ላይ ነው። እንግዲህ ሳይታችን እንደሚታወቀው የመኖሪያ አፓርትመንቶችን እና የንግድ ሱቆችን አንድ ላይ የያዘ ሳይት ነው። ዛሬ የምናወራው ስለ ንግድ ሱቆች ይሆናል። አብራችሁን ቆዩ። የንግድ ሱቆችን እንግዲህ ከ24 ካሬ ጀምሮ እስከ 400 ካሬ ድረስ በመሸጥ ላይ እንገኛለን። እነዚህ የንግድ ሱቆች ለተለያየ ዓላማ የሚውሉ ናቸው። ትንንሽ ሱቆችን ለምትፈልጉ፣ ትልልቅ ካሬን ለምትፈልጉ ሰዎች ሁሉም አንድ ላይ የያዘ ሳይት ነው። በንግድ ሱቆች አሁን ላይ ኦልሞስት 90% የደረሱ ናቸው። ይሄ ማለት ጅፕሰም ተሰርቶላቸዋል። ከዛም ውጭ እንግዲህ በር መገጠም ነው የቀራቸው። ኦልሞስት ሊረከቡ ያሉ ሱቆች ናቸው። እንግዲህ ተመልካቾቻችን እነዚህ ሱቆች በዋጋ ደረጃ ግራውንድ ላይ 136,000 ብር፣ ፈርስት ፍሎር ላይ 130,000 ብር፣ ሰከንድ ፍሎር ላይ ደግሞ 124,000 ብር እና ሰርድ ፍሎር ላይ ደግሞ በ121,000 ብር በመሸጥ ላይ እንገኛለን። እንግዲህ ተመልካቾቻችን እነዚህ ሱቆች በ25% ቅድመ ክፍያ ብቻ በመክፈል የሱቅ ባለቤት መሆን ይቻላል ማለት ነው። ከዛም በተጨማሪ ከፍ አድርጎ ለሚከፍለን ሰው ደግሞ ዲስካውንቶችን በማድረግ ላይ እንገኛለን። እነዚህም ዲስካውንቶች እንግዲህ 35% ለሚከፍለን ሰው 7% ዲስካውንት ያገኛል። 55 ለሚከፍለን ሰው እንደዚሁ 11% ያገኛል። እንደዚህ እያለ 100% ለሚከፍለን ሰው ደግሞ 20% ዲስካውንት ማግኘት ይችላል ማለት ነው። ከዛም በተጨማሪ እንዳወራ ነው ከፍተኛ እንቅስቃሴ ያለበት ሳይት ነው። እዚህ ሳይት ላይ እንግዲህ የንግድ ሱቅ ገዛችሁ ማለት ገበያውን አብራችሁ እንደገዛችሁ ማሰብ ይኖርባችኋል። ከዛም በተጨማሪ የመኖሪያ አፓርትመንቶች ኦልሞስት 70 ብሎክ የሚሆን አካባቢ ይኖራል። ያ ማለት ደግሞ እንግዲህ ብዙ አይነት እንቅስቃሴ ይኖራል የንግድ ሱቁ ላይ ማለት ነው። እንግዲህ እዚህ ሳይት ላይ ከ50,000 በላይ ዕለታዊ ግብይት ይኖራል ብለን ነው እየሰራን ያለነው። ለዛሬ ነበረን ቆይታ ይሄን ይመስላል። እዚህ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰዎች ዋትስአፕ ላይ ቴሌግራም ላይ ልታገኙ ትችላላችሁ። ከዛም ውጪ ደግሞ ሳይት ጉብኝት ለምትፈልጉ ክሊያንቶቻችን እታች በማስቀምጥላችሁ ስልክ መደወል ይቻላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ሰላም።